Hello guys. በብዙዎቻችሁ ጥያቄ መሰረት ዛሬ ጸጉሬን ለሳምንቱ ሙሉ ከርሊ ሆኖ እንዲቆይ እንዴት አድርጌ በሄልዚ ሜተድ ስታይል እንደማደርገው ነው ማሳያችሁ። ዛሬ ስታይል አድርጌው አድሬ እንደዚህ ማለት ነው። በማግስቱ እንዴት እንደሚሆንም ጭምር ነው ማሳያችሁ። ስለዚህ ስቴይ ቱንድ፣ ሰብስክራይብ አድርጉ። ሁሉ ጊዜ ደግሞ የኔ ቪዲዮ እንዲመጣላችሁ የደውል ምልክት ወደ ቪዲዮ ገና እንደታጠብኩኝ ነው። ትንሽ በርግጥ ደረቅ ብሏል። ምንድነው ማደርገው? መጀመሪያ ጭቃ ቅባቴን ነው መቀባው። በዛ አርጌ ነው እኔ ከቆዳዬ ይልቅ ማለት ነው ጸጉሬ ማረስረስ ያስደስተኛል። አይ ዶንት ኖ አይ ኖ ቆዳ ነው በጣም የሚያስፈልገው ምናምን፣ ግን ጸጉሬ እንዲደርቅብኝ ወይ ክንችር እንዲልብኝ ምናምን አልፈልግም። ሚንጠባጠብ ካለው ብዬ ነው ፎጣ ያደረኩት። ከዛ በኋላ እንደማደርገው መሰላችሁ ቅባቴን ተቀብቻለሁ። በጣም ባይብኝ ቆዳዬን ኦልሬዲ ተቀብቻለሁ እንደታጠብኩኝ፣ ለዛ ነው። ከዛ መሀል አልከፍልም። ኦብቪየስሊ መሀል መክፈል ትተናል። እሱ ብቻ ሳይሆን ይሄ አግባብ ያለው ክፍል እንዲሆንም አልፈልግም። ክፍል ብሎ እንዳይቀርብኝ ዝም ብዬ በእጄ ነው እንደዚህ እንደምታዩት የሆነ ዝብርቅርቅ ያለ አይነት አከፋፈል ነው የምከፍለው። ምክንያቱም አልፈልግም ክፍል ያለ እንዲሆን አልፈልግም። የድሮስታይ ከዛ አሁንም ድጋሜ ቅባቴን አደርጋለሁ። በጭራሽ እንዲደርቅ አልፈቅድለትም። ከዛ እንደምታዩት መጀመሪያ ጫፉን አበጥራለሁ። ከዛ ስሩን እንደዚህ እና ደግሞ ራሴ ያዘጋጀሁት ቅባት አለ ጸጉሬን ዘለላውን መቀባት የምፈልገው። ስለዚህ ይሄን ራሴን ያዘጋጀሁት እቃው የሌላ እንጂ ራሴ ያዘጋጀሁት ነው። ሰው እንደዚህ አድርጌ የሮዝመሪ ነው ለስለስ ያደርግልኛል። ከዛ ይሄው በሁለት ነው የምገምደው። ያው እንግዲህ በእንትን ሲበጠር ወፍራም ማበጠሪያ፣ ሌላው መቻል ያለባችሁ ነገር ይሄን ነው። ምንም ቢሆን ግን በሙሽጥ አላበጥረው፣ የፈለከውን ያው በቃ እንዲመግመድ ነው። እሺ ያያያዛችሁ አይ ቲንክ ይሄ ቀላል ነው። ሪዛልቱን ላሳያችሁ ብዬ ነው እንጂ ከዛ በኋላ እኔ በቃ ድጋሜ ውሃ ማስነካት ለፍሪዝ ለማድረግ ምናምን አላደርግም። ትዝዝል እንደዚህ አንዴ ተጠቀለልኩት በኋላ በማግስቱ ከርሊ ነው የሚሆነው ሲጀመር። ከዛ የተያያዘ ሲመስላችሁ አበጥሩት። አያችኋል? በዚህ ሲሆን የሚወጣው ራሱ ይቀንሳል በጣም። ይሄ እንግዲህ ታጥቤ ራሱ ያበጠርኩት እቺ ነች የወጣችሁ። ጋሳያችሁ የባለፈው ቪዲዮ ለምን እንደተቆረጠብኝ አልገባኝም። ዲሌት ማድረግም ጥሩ አይደለም። ስለዚህ እንግዲህ ትቼዋለሁ፣ ምሬዋለሁ። በዚህ ጋር ያለውን እንዳልኳችሁ ብዙም ሳንጨነቅበት ከፈል እናደርገዋለን። ያው እንደዚህ ነገር አድርገን ከዛችን ይኋላል። አሁንም እንደተለመደው እናስይዛታለን። ከዛ ጭቃ ቅባት ተመሳሳይ ነገር ነው የምንደግመው እንግዲህ ይሄ ወደ ጸጉሬንም ወደ በፊቱ ከርሊነት የመለሰው ያለ ስታይል ነው። ኦኬ ከርሊ ይዞ በቆየ ቁጥር ጸጉራችሁ ሰዓት እየረሳ ይሄዳል። በዛ ላይ ቀጠኑ ጸጉሮችም ሂል እያደረጉ ይሄዳሉ። ደግሞ እስኪደርቅላችሁ ካስጠላችሁ የፊቱን እቺን የተሰራችሁን እንዲህ ወደ ኋላ አድርጋችሁ ብታስይዙት የሚያስጠላ አይደለም። ለድንገተኛም ይሆን። ከዛ ይሄው ጣፉን እንደዚህ አረጋትና አሁንም መግመድ ነው። ከዛ በኋላ እንግዲህ ያው ሁለቱም ይሄንን መስሏል። የቀሩትንም በዚህ ስታይል የሆነ 3 ምናምን ነው ማድረገው። አላበዛቸውም ስለሚያደክመኝ
እንደገና መሄድበትም የለም። መሄድበት ሲኖርና አክቹዋል ከርል ስፈልግ በትክክል ነው እንትን ብዬ ጊዜ ፈጅቼ ከርል ማድረገው። አሁን የኋላ 4 ቢሆን አይ ቲንክ ይበቃዋል። ያው ቅባቱ አልገፋበትም። ይሄንን ነገር አያችሁ፣ ትንሽ ግማሽ ድረስ እንዳይነጭ ነው። ይሄ ሁሉ ብሩሽ የሚባል ነገር መጠቀም አቁም። በቃ ምንም አይወልቅም እንደዚህ ሲሆን አያችሁት። የቀሩትን ኦፍ ካሜራ ሰርቻቸው እመጣለሁ። እሺ ጨርሻለሁ። ከኋላ ዶንት ማይንድ ዘ ክፍል ፕሊዝ ፕሊዝ ፕሊዝ። አላየሁትም ክፍሉን፣ አልፈልግም ኢምፐርፌክት እንዲሆን። ጫፉን ጭቃ ቅባት አደረኩበት። ይሄ ስፕሊት ኢንድ መንታ የሚባለው እንዳይኖርበት ማለት ነው። ይህንን መስሏል። ከዛ በኋላ ደግሞ አድሬበት ደርቆ ነገ ምን እንደሚመስል እንዴት እንደምፈታው ምናምን አሳያችኋለሁ። ሄሎ ጋይስ፣ ይሄ እንግዲህ በኔክስት ዴይ ነው ፀጉሬ። ግን አንዴ ሰንስክሪን ልቀባ ነው ለወጣ ስለሆነ በዛው ቆይ ካሜራውን አንግል አስተካክለዋለሁ። I'm not liking it። ታክላ ሰንስክሪን ተቀብቻለሁ። አሁን ፀጉሬን ነው የምንፈታ። ያው አድሯል እንደዚህ። ሻሽ ምናምን አላሰርኩም። እንትን ምንድነው ሻሽ ግንባር እያሸሻል ስለተባለ ፈርቼ ሻሽ በተቻለኝ አቅም ላለማሰር ነው ሞክረው these days እና በቃ ሻሽ አላሰርኩበትም። ግን ስቲል መጥፎ እንደማይሆን ተስፋ አደርጋለሁ። ከርሉ እየመጣ ነው እንደምታዩት። ይሄ እንግዲህ የሞተው ፀጉሬ ላይ ነው you የበፊቱ ከርሊው ሄሬ ላይ ቢሆን ደግሞ በጣም 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 ፐርፌክት ነው የሚሆነው የነበረው። አይ ቲንክ ይሄም መጥቷል። ስለዚህ ሁሉንም እንፍታው። እስቲ ሰንስክሪኑ አዲስ ነው ከተመቸኝ ሪኮመንድ አደርጋችኋለሁ። ቆንጆ እየተጠቀለለ ነው አይ ቲንክ። አሁን ቀጥ አድርጌ አለመክፈሌ ለምን እንደሚጠቅመኝ የምታዩት እዚህ ጋር ነው። እሺ ክፍሉ ሲዛባ ጨንቋችሁ ከነበረ ማለት ነው። እንደምን ገና አሁን የተቀነደብኩት በደንብ ግን አልቀነደብኩትም መሰለኝ። ለችኮላ ነው ፀጉሬን ፈትቼ ነው ስለቸኮልኩኝ። ከዛ ይሄ ያጠረውን ማለት ነው እንደዚህ ዝቅ እንደማደርገው አሳያችኋለሁ። ቆይ አልቋል እንግዲህ ገና እንደፈታ ያለው እንትን ነው። ኦኬ አሁን ይሄንን መፈታታት ነው የምንጀምረው። እንትን ያልኩኝ አተላልቀዋለሁ ለመልቀቅ ከሆነ ማለት ነው። አክቹሊ እኔ ቱ ቢ ኦነስት የመልቀቅ ፕላን የለኝም። ለእናንተ ለማሳየት እንዴት ብለቀው እንዴት እንደማደርገው ነው ማሳያችሁ። ስለዚህ እየከፈልኩኝ አንድ በአንድ ይሄንን አቀጥመዋለሁ ማለት ነው። ሰው እንደዚህ ግማሹን ካሳያስኩት በኋላ ከዚህ ጋር እንዲፈታታዋለሁ ነው አላማው። እንደዚህ እንደምታዩት ይሄንን አቀጥመዋለሁ እንደዚህ ማለት ነው። ያው ከርሎቹን ማቅጠን ነው በቃ ይዛችሁ። ከተፈታታ በኋላ ያለው ልክ ይሄንን ነው የሚመስለው። ምንም ከፍ አላደረኩትም ገና። አሁን ደግሞ ይሄን ተጠቅመን ከፍ እናደርገዋለን ማለት ነው። ያው ያለ ፕላኔ ለቃለው ማለት ነው። እንዲያስገባን እቺን ማበጠሪያ ከፍ ነው የምናደርገው። እሺ ልዩነቱን ታዩታላችሁ ከዚህኛው ማለት ነው።
ገብተን ስርስሩን ነካ ነካ ነው የምናደርገው በደንብ አድርገን። ይክተል ለውጡ እንግዲህ ይሄ ያለ ምንም ውሃ የተፈጠረ ፍሪዝ ነው ጋይስ። ምንም ፀጉራችሁን ሳሰባብሩ ምናምን ልታገኙ የምትችሉት ማለት ነው። አያችሁታ ዲፍረንሱን? ቺን ወደዚህ አመጣታለሁ ለራሴ ስለምፈልጋት። ይሄ ደግሞ ትንሽ የተከፋፈተ ነገር አለው ለመለወጥ እንሞክራለን ማለት ነው። ጀመራች ጋር ይችላል ብድግ ብድግ ሲል ልዩነቱ ያ እንዲሆነ በኋላ እንግዲህ ከተት ማድረግ ነው። ፋይናሊ እንግዲህ እንደዚህ መስሏል። ፈልግ ኔክስት ዴይ ያስይዘዋለሁ ወደ ላይ። ይሄ ለሳምንት ነው የሚቆይልኝ። ቆይ ከቻልኩኝ እዚህ ቪዲዮ ላይ ከ3 ቀን በኋላ ያለውን ሉክ አሳያችኋለሁ። ለጊዜው የመሰለው ይሄንን ነው። እስቲ ከኋላ ያለው ደግሞ የተከፋፈለው ለመቀጣጠል ሞክራለሁ። እንደዚህ ይሄን መስሏል ማለት ነው። እንደወዳችሁ ተስፋ አደርጋለሁ። ስለዚህ ይሄ የኔ ሂትለስ ከርል ሜተድ ነው። ይሄን ለሳምንት ባቆየው ምንም አይሆንብኝም። ፀጉሬን ስቲል ፕሮቴክት አድርጌው ከእሳት ስቲል ደግሞ ስታይል መፍጠር እችላለሁ ማለት ነው። ያ ሶ አይ ሆፕ ዩ ኢንጆይድ ዲስ ቪዲዮ። ይሄ ቪዲዮ ከተመቻችሁ ላይክ ሼር አድርጉ እና ደግሞ ይሄን አካውንት ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ። ቴንክ ዩ ፎር ዋቺንግ።